بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على النبي المبعوث رحمة للعالمين، صلوات ربي وسلامه عليه وعلى آله ومن سار على نهجه وضربه واهتدى بهديه واكتفى أثره إلى يوم لقاء ربه. أما بعد، الحمد لله الذي بنعمته تتم الصالحات، وبلطفه وجوده وكرمه تستنزل البركات، وبفضله وعطاياه المتواصل تدرك المقاصد والغايات. اللهم لك الحمد كما ترضى، ولك الحمد بعد الرضا، ولك الحمد إذا رضيت أن جمعتنا في أفضل بقعة وأحسن مكان اخترتها لنفسك يا رب، فلك الحمد. إخوة الإسلام والإيمان، السلام عليكم ورحمة الله وبركاته مرة أخرى. በአማርኛና በኦሮምኛ የቱ ይሻላችኋል? በአማርኛ ይሻለናል። حياكم الله وبياكم وجعل تبارك وتعالى فضله وبركته عليكم. أمارينيا ندرك والله አይሻልም? بارك الله فيكم። ኦሮምኛም ይቻላል። እንደዛም ደግሞ አላሁ ሱብሓነሁ ወተዓላ በወፈቀን ሶማሊኛም ከፈለጋችሁ እንግሊዝኛም ከፈለጋችሁ ኸይርና በረካ አለ ኢንሻአላህ። አላሁ ሱብሓነሁ ወተዓላ የሰጠን ኒዕማ፣ የሰጠን በረካ፣ የሰጠን ተውፊቅ ብዙ ነው። ፈሊላሂል ሐምድ። አላህ ተባረከ ወተዓላ በቁርአን እንዳስቀመጠልን ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። አላህ ጀለ ጀላሉሁ ዑለማዎችን እንደናንተ በረካ የተሟላበት እንደናንተ በሰው እጅ ጣት ሳይሆን በአላህ ሱብሓነሁ ወተዓላ የተመረጣችሁት በጣም ደስ የሚለው የአላህ ምርጫ አላህ ሱብሓነሁ ወተዓላ ዑለማዎችን አድርጎ ባለችን አቅም አላህ ሱብሓነሁ ወተዓላ ኢማሙል ኡማ ወወረተተል አንቢያ የአንቢያዎች ተተኪ አላህ አድርጎን ትልቅ ኃላፊነት አስቀመጠልን። እንደምታውቁት አላህ ሱብሓነሁ ወተዓላ ለሰው ልጅ የሰጠው ተኸሱሳት አለ። ሰው ልጅ ብልጫ ምርጫም የሚወጣበት አላህ የሰጠው እድሉን አግኝተው ከእድሉ ጋር ተገናኝተው አላህ በሚወደው መልኩ ለትልቅ ደረጃ የተጎናጸፈ አላህ ተባረከ ወተዓላ ዑለማዎችን የመረጠው ከምእመናቶች ከፍ አድርጎ ደረጃቸውን የላቀ ያደረገው አላህ ተባረከ ወተዓላ ነው። ውድ ወንድሞች፣ يرفع الله الذين آمنوا منكم والذين أوتوا العلم درجات። ይህንን አላህ ሱብሓነሁ ወተዓላ ሲያስቀምጥልን ዑለማዎች የነቢያቶች ወራሽ በመሆናቸው ነቢያቶች ደግሞ የኸጢቦች ኸጢብ ናቸው። አርስቶ እንደሚነገራችሁ ወይም ደግሞ እንደተቀመጠው كيف تكون خطيبا ناجحا؟ الخطابة فن يمارسه العلماء والدعاة። በተለያዩ አገር ላይ ጃሚዓዎች ዩኒቨርሲቲዎችን ስንማር ፈኑል ኸጣባ ተብሎ ለብቻ ይሰጠን ነበር። ፈኑል ኸጣባ كيف تواجه الجماهير وكيف تستطيع أن تميل عواطف الناس إليك وإن كان يبكي ليضحك وإن كان يضحك ليبكي إذا شئت። እንዴት ሰዎችን ቀልባቸውን በእጅህ ታስገባለህ?
እንዴት ሰዎችን ስስቁ ታስለቅሳቸዋለህ طبعا بالخشيه وبالقرب الى الله ليس بالحزن والافزاع በማስደንገጥና በማሳዘን ሳይሆን ወደ ተቅዋና ወደ አላህ ፍራቻ በመመለስ እሱንና አላህን እንዴት ታገናኛለህ በሚለው ሰዎች ባንተ ፊት ለፊት ሆኖ እንዳይንቀላፉ እንዳይተኙ ቀልባቸው በእጅህ ላይ እንዲሆን እንዴት ታደርጋለህ በሚል ስልቶች አሉ። ምክንያቱም ሰው ልጅ ሰው የሚባለው በቀልቡ ነው። ስለዚህ የተወሰኑ ነጥቦች ይኖራሉ። አላህ ሱብሓነሁ ወተዓላ ወፍቆን በተዓላ ስጦታውን ሲጨምርልን ማለት ነው። የሰው ከስብም ይኖርበታል። ማወቅ ያለብን ነገር እንደው ዝም ብሎ ብቻ ሰው ኸጢብ ሆኖ አይወለድም። ተስጦ ከአላህ ሊኖር ይችላል፣ ግን ያንተ ከስብ ችሎታ ላይኖር ይችላል። ብዙ መሻይኾች እንደተናገሩት ጉዳዩ ዕልም ማጣት ሳይሆን ራሱም ከስብ አላደረገም፣ ተምሪንም አላደረገም፣ ልምድ ማለት ነው። ወይም ደግሞ ስልጠና አልወሰደም። እንዴት ሰው ፊት ለፊት ሆኖ እንደሚያናግረው አንዳንድ ሰዎች ከአካላቸው የቆነጠፈውን ወይም የበላቸውን ቦታ ሊያኩ እንኳን ጊዜ የላቸውም። ሰውየውን ከማየት የሆነ ነገር እየበላቸው ነው እንዲህ ማለት እንኳን ጊዜ የላቸውም። ሰውየውን ከማየት ማለት ነው። ቀልብን ሁሉ ይዟል ሰውየው። استمالة عواطف الناس የሚባለው ይሄ ነው። የሰውን ፍላጎትና ስሜትን ወደ ራስ መመለስ። ኸጢቦች እንደሚናገሩትና ወይም የኸጢቦች አስተማሪ ሲናገሩ ያንተ ዳዕዋ ያንተ ኹጥባ የጁምዓም ቢሆን ሰው ሰዓትን ማየት ጀመረ ወደዛ ያየ እንደዚህ ማለት ከጀመረ እዛው ኹጥባ አቁም ይላል። ሰው ካንተ ጋር የለም። ባዶውን ትቶ ሰዎች እንዳይሄዱ ቶሎ አንተ ራስህን እንድትጠብቅና አቁምላቸው ሰዎች ይውጡ። ሰዎች ደግሞ አይናቸውን ካንተ ማያዞሩ ከሆነ ደግሞ ሰዓቷን ተጠቀምባትና የሚፈልጉትን ምግብ ስጣቸው። ቀልባቸው ክፍት ነችና ብዙዎች አሉ። ሰው ራሱ ለሰው አንድ ነገር ንግግር በሚያደርግበት ጊዜ የራሱ ያዘጋጀውን ትምህርት ብቻ መስጠት አይደለም፣ የሰዎቹን አህዋል ማጥናት ግዴታ ነው። ብዙ ጊዜ ሰዎች ሰው ፊት ለፊት ሲቆሙ 90% ጭንቀት ይኖራል። አንድ ሼክ ምን አሉኝ? እኔ ከሚያስተምራቸው እዚህ ኹጥባ የሞሉት መስጂድ የሞሉት ሰዎች በዕልም እኔ እንደሚሻል አውቃለሁ አሉ። ግን እነሱ ፊት መቆም ፈሪቸው የጻፍኳት ወረቀት እንደዚህ ይዤ እጄ ረጥበው ወረቀቷ በዚህም ተበጥሳ ራሷ ወደቀች አሉ። ይዤ ያለው አልቧቸዋል። አልለመዱትም ማለት ነው እንጂ ዕልም የላቸውም ማለት አይደለም። ስለዚህ ዑለማዎች ሲያስተምሩን ምን አደረጉ? ሰው ፊት ለፊት ለመጀመሪያ ስትቆም እንዲህ ብለህ ጀምር ይላል። ቢስሚላሂር ረህማኒር ረሂም እንዲህ ብለህ እጅን እንዲህ ብለህ ትጀምራለህ። ከዛ ቀኙ ይነሳል። አዩሃ ናስ ያ ጀማዓ የአላህ ባራዎች እያልክ እንደዚህ አይኔም ደግሞ የግድ ከቀኝ ጀምሮ ወደ ግራ ከግራ ጀምሮ ወደ ቀኝ መዞር አለበት። ለአንድ ሰው ብቻ አይኑን እያየ እናንተ አላህን ፍሩ እንጂ እንደዛ ካልከው ሰውየው ሁለተኛ አንተ ፊት አይቀመጥም። እንዴ አዋረደኝ እኮ ሼክ ይላል። እንዴት አድርገህ አይንህን ወዳና ወዲህ ማዞር እንዳለብህ አንድ ሰው እዛ ውጭ ሀገር ላይ ሼኹ ኹጥባ አድርጎ ሲወርዱ የሀገሩ ሙፍቲ ናቸው። ከበሩ ብቻ እንደወጡ ጁምዓ ቀን ነው። አንድ ከገጠር የመጣው ሰውየው እዚህ ጋር ልብት አድርጎ ያዛቸው። እኔ ስለኔ ኹጥባ ጻፍና ስለኔ አውራ ማን አለ አንተ ደግሞ ሰውን ሰብስቤ ልታዋርደን ጀመርክ እንዴ? ለካ እሱ ማታ የሰራው ሰው ሼኹ ኹጥባ አዘጋጅቷል። እሳቸው አያውቁትም። አጋጣሚ እሱ እየሰራ የነበረው ላይ ነው ሙሐደራው ዑንዋኑ የኹጥባው እንትኑ ማለት ነው መንደርደሪያው። በዚህ ደረጃ ሰውን አይኑን እያየ አትናገር ይላል። ወዳና ወዲህ እያልክ ሰው ለምንድን ነው አይን በማየት ሰው ይፈራል። ስለዚህ ከይፈ ተኩኑ ኸጢበን ናጂህ መቆም የማይችል ሰው አለ። እግሩ ሁሉ እንደዚህ ተንቀጥቅጦ አንተ ራስህ እስከምትጸናለት እስከምትጨነቅለት ድረስ መቆም አቅቶት ማለት ነው። ስለዚህ በአንድ እግር ብቻ ቆሞ አንዱን ደግሞ በአንዱ ላይ ያስቀምጠው በአንዱ እንዲደገፍ አንዱ ላይ ትንቀጠቀጥ ከጀመረች ወደ ሌላኛው እንትን እንዲል። ለምንድን ነው የሰው አይን ሱብሃንአላህ አጂብ ነገር አለው። አንዳንዶቹ ደግሞ የዚህ ተቃራኒ ነው። ያዘጋጀው ትናንት ጀምሮ እስከ ማታ ድረስ ከቁርአኑም ከሐዲሱም ያዘጋጀውን መስረጃ ብዙ ነገሮች የሰበሰበውን ዕውቀት እዚህ እንዳስቀመጠው ይሄንን ረስተው አላህ የሰጠውን ብቻ ኹጥበቱል ዑጃላ ይባላል። ሳትዘጋጅበት ለሰው የምትሰጠው ምክር አንዳንድ ጊዜ ከተዘጋጀበትና ከጻፍከው የሚሻልና የሚበልጥበት ጊዜ ይኖራል። አላህ ከሰጠው ኸልፊያተል ዒልም ከብዙ ልምድ
ከብዙ ጊዜ የተማርክ ያለው የተሰበሰበው ዕውቀት እንደውም ሰዎች ያሉበት ሁኔታና አህዋሎችን እየወሰድክ ከቁርአን ጋር እያገናኘ ሰዎች የነበሩበት ሁኔታው እየወሰድክ ከሐዲስ ጋር እያገናኘ ስትናገር ያዘጋጀውን ራሱ ትረሳለህ። ዋነኛው ሙሐደራና ብልጫ የሆነው ኹጥባ ምክር ይሄ ነው ይላሉ ዑለማዎች። ግን ያ ብስለት ካለን ያ ብስለት ከሌለስ ቅድም እንዳልነው ቀስ ብለህ ትለማመዳለህ፣ ቀስ ብለህ ትወስዳለህ። ሰው ፊት ለፊት መቆም 60% ልምድ ነው የሚጠይቀው እና 3 አያ ብቻ ከወሰድከው የዚህ ዝርዝር ውስጥ እየገባ ስታስረዳቸው የተሰጠችው 40 ደቂቃ በብዛት እነዚህ አሁን እነሸሁ ካሜራውን ይዘው ከመጡበት ጊዜ የተወሰኑ ሸሪዓ ወጥቷል። ለካሜራ መዘጋጀት ያለው ተቀመጥከው ማለት ነው። ለቅጂውን ለማከፋፈልና ለተለያዩ ለሚዲያ ሰዎች እንዲበጅላቸው 45 ደቂቃ ነው የሚባለው። 45 ደቂቃ አንዳንዶቹ መርቅ ነው 2 ሰዓት ራሱ ሊወስዱ ይችላሉ። እየዘረዘረ ደስ እያለው ሁሉ ነገር እየተነተነ ለሰው እየነገረ ሰው እየጠየቀ ግን እቺ 45 ደቂቃውን ለመጨረስ 3 ሐዲስና 3 አያ ይበቃል። እየዘረዘርካት ከሰዎች ህይወት ጋር እያገናኘ ለመናገር ማለት ነው። ይሄ ኸጢብ ናጂህ ለመሆን ብዙ ቁሳቁሶችን ያስፈልጋል። ምክንያቱም አማና ነው። ዓሊም ወይም ኢማም ሰውን የሚያስተምረው አላህ ተባረከ ወተዓላ በቁርአን እንደተናገረው ወለቀድ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ። አላህ ሱብሓነሁ ወተዓላ ነቢያቶችን ከወሰደ በኋላ ዑለማዎች የነቢያቶች ተተኪና የነሱ ኸሊፋ በምድር ላይ እንዲሆኑ አላህ አስቀምጧል። ነቢዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳስቀመጡት እነዚህ ዕልም ያላቸው ዑለማዎች ኃላፊነትና አደራ ጥለንባቸዋል። ለኡመተል ኢስላም ለሰፊው ህዝብ ሐላልና ሐራምን ኸይርና ሸርን እንዲገልጹላቸው ኃላፊነት ጥለንባቸዋል ይላል። ኃላፊነት እስከሆነ ድረስ በቀላሉ ያልመጣ እንደዛውም አጅሩ እጥፍ በእጥፍ እስከሆነ ድረስ የግድ ምንድነው መግባት ያለበት? አንድ ዓለም መድረሰተል ኹጥባ ፈኑል ኸጣባ የአነጋገርን ስልትና የመናገርን ችሎታ ሊኖረው ይገባል። የምትሰጠው ምክር ለ60ና ለ70 ዓመት ዕድሜ የሚበቃ ዝግጅት መሆን አለበት። ቀልብ መሆን አለበት። ሰው ልጅ በቀልብ ነው። ቅድም እንዳልነው ሐዲሱን ገልጾታል። አላ ኢነ ፊል ጀሰድ ሙድጋ በሰው ልጆች ውስጥ አንድ ቁራጭ ስጋ አለች። እሷ ከተስተካከለችና ካማረች አካሉ ሁሉ ቦዲው ሁሉ ያምራል፣ ይስተካከላል፣ ቀጥ ይላል። እሷ ከተበላሸች ደግሞ ሁሉ ነገር ይበላሻል። አላ ወህየል ቀልቡ እንደተባለው ሰሃባዎች ከኛ የበለጡበት በአካል ላይ ከሚሰሩ በአካል ላይ ከሚለፉ እንዴት ነው ከሳው፣ እንዴት ነው ወፈርኩት፣ እንዴት ሆንኩት፣ ምን ይመስላለሁ ብሎ ከሚጨነቁ ቀልብ ላይ ነበረ ሲሰሩ የነበሩት። እንዴት አኽራን እንደሚያስታውሱ እንዴት በአላህ ፊት ማን እንደሚሆኑ ሐሰን አልበስሪ ረዲየላሁ ዐንሁ ወአርዳህ ወዱ በሚያረገው መጠን ፊቱ ለውጥ ያሳያል። ማሊ ወሊወጅሂከ ያ አባ አብዱራህማን አንድ ጓደኛቸው ጠየቀው። ሁሌ ወዱ ስታረገው ፊት ልውጥውጥ ይላል። በሆነ ነገር በቃ ፊት ላይ በጣም ያስፈራል። ወዱ ስታረግ ምንድነው አዲስ ነገር ምን አለ በወዱ ሰዓት ብሎ ሲጠይቁት ጊዜ فقال አቡ አብዱራህማን አልሐሰን አልበስሪ ከቢሩ التابعين أتدري بين يدي من أقوم من في اللفيت مقوم يتزجاجو يمسلሃል ولما لا أتغير فيت لمن يلوطم الله رب العالمين في اللفيت لمقوم يتزجاجو እኮ ነው። አንድ ሰው የሰው ባለስልጣን የሰው ፕሬዝዳንት የሰው መንግስት في اللفيت መጥቶ ቢቆም እንዴት መስሎ መጥቶ መቆም ነበረበት? እንዴት አዘጋጅቶ ራሱን ከመናገረው ካለባበሱ ሁሉ ነገሩን ግራ ቀኙን ጠብቆ ነው መንግስት في اللفيት ቆመው ያቺን ሰዓት በውድ የሚያስመዘግበው። አላህ ፊት የሚቆም ሰው ማን ሆኖ መቆም ይችላል ይመስልሃል? ለዛ ነው ፈርቼ አላህ Subhanahu Wa Ta'ala የሰራዋትን ኢባዳ በሙሉ ተቀብሎኝ ከሚታደሉ መሆኔን አላህ በፊቴ መልሶ ይሄ ትክክል አይደለም ብለው አላህ በፊቴ ገርፎብኝ ቅያማ ቀን ከንቱና ባዶ መቅረቴን በምን አውቄ ነው ፊቴ የማይለወጠው ይል ነበር። ለዚህ ራሳችን ማዘጋጀት በሚገባ ያስፈልጋል። ኡመተል ኢስላም ደግሞ እንደምታውቁት ብዙ ጊዜ በጣም የተለያየ ባህሪ የተለያየ ፊት ብዙ ኃላፊነት ይኖረዋል። ለምሳሌ ኢማም ሆነን እዚህ ቆመን ስናሰግድ ነቢያችን ሰለላሁ ዐለይሂ ወሰለም በለየት ያለ መልኩ ሲያስተምሩ ነበር። إذا أما أحدكم بالناس አንዳችሁ ኢማም ሆኖ ያሰገደ ጊዜ ተመልከት ኃላፊነቱ فليخفف በጣም ቀለል ያደርገው ሰውን ያሰግድ።
ሁላችሁ ዑለማዎች ናችሁ ማሻአላህ አላህ ይወደዳችሁ አላህ ያቆያችሁ አላህ ያግራራላችሁና ዓሊሞች ስለሆናችሁ የሰላት ብልጫና ምርጫ የቷ እንደሆነች ይገባቸዋል አፍደሉ ሰላት ጡሉል ቁኑት ይሄ በሐዲስ ነው የሰላት ብልጫና ምርጫ ከባዱ ቁመናው የረዘመ አላህ ፊት በሰላት ምስጥር ነው በሰላት ምክንያት ነው ነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም የነቢያቶች ዋናና አዛዥ የሆኑበት የውመል ቂያማ في شفاعة الكبرى በትልቁ ሸፋዓ ላይ እሺ ተጠይቆ እንደው ሙሉል አዝሞች መጀመሪያ ሱረቱል አህዛብ ላይ አላህ የመረጣቸው አምስቱ የረሱሎችና የነቢያቶች ፕሬዝዳንት አምስቱ ናቸው የአምስቱ ፕሬዝዳንት ደግሞ ነብዩላህ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም ኡሉል አዝም የሚባሉት ሙሳ ኢብራሂም ኢሳ ኑህ ነብዩላህ ሙሐመድ እነዚህ አምስቶቹ ለነዚህ ሁሉ በ125 ሺህ የሚቆጠሩ ነቢያቶችና 310 ምናምኖች የሚሆኑ ረሱሎችን ኢማም የሆኑት እነዚህ አምስቱ ናቸው አምስቶቹም ሱረቱል አህዛብ ለአምስቶቹ ደግሞ ፕሬዝዳንት የሆኑት ነብዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም ግን ምስጢሩን ስትፈትሸውና ቁርአን በደንብ አድርገህ ስታሰላስለው ለነዚህ ሁሉ ተመራጭና በላጭ የሆኑበት ምክንያት ነብያችን ሰለላሁ ዐለይሂ ወሰለም ومن الليل فتهجد به نافلة لك ዋጅብ አይደለም ሊቆጣም ማይኖር ጊዜ ዛሬ ተቆጥቷል እኔ ፊቱን አልቆምም ብለው ነቢያቶችና ረሱሎች እስከ ኡሉል አዝም ድረስ የሚሸሹበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አና ለሃ ቺ ዛሬማ ምርጫዋ ብልጫዋ መድረኳ የኔ ነች ብለው ቁሜ فاسجد له تحت العرش يا الله عرش ስር ሄጄ ወድቄለት ዛሬ በል ብትሉኝ የማላቀውን የአላህ ውዳሴ ይልሂሙኒላህ الله ያሳወቀኝና በዛች አላህን ሲያወድሰው ጊዜ فيقول الله ارفع راسك يا محمد سل تعطى واشفع تشفع እቺ ምስጢር ላይ ቆመን እቺ ሰላቱ ላይ ላይ ቆመን አላህ መለመን ይገባናል ቆማለን ተቃላችሁ ነብዩ አለይሂ ሰላም ያስቀመጡት ሐዲስ ما من نبي ነብይ ሆኖ ወይም ረሱል ሆኖ አላህ መልካቸው አልነበረም الا وقد رعى الغنم ፍየልን ሳያስጠብቅ እንጂ ለምን ፍየል በገላሉ ስትል እዛ አመልጣ ወደዚህ ትመለሳለች ትጫወትባለች ጭንቅላትን ትምህርት ትሰጣለች በሷ ላይ ትግስት ያደረገው ሰው ላይ ትግስት ያደርግል ይችላል ነጩ ይመጣል ጥቁሩ ይመጣል ትኩሱ ይመጣል ቀዝቃዛው ይመጣል አዋቂው ይመጣል ጅልጅሉ ይመጣል ይሄን ቀዝቃዛ ሆነ ለሚሞቅ ሰው ትኩስ ሆነ ለቀዘቀዘው ሰው እንድትኻድም ነው ኢማም ሼክ ሙፍቲ የምንባለው እንጂ እኔ የራስን ባህሪ የተወለድኩበትን ባህሪ እጆ ብቻ በመሮጥ አይደለም ስለዚህ كيف تكون خطيبا ناجحا ነው ይላል የኡመቱን ሐጃ የሚያውቅ ሰው መሆን አለብህ ርቦ ይመጣል ያል ሰውየው ኢማም እስከሆንክ ድረስ አባቱ አንተ ነህና ኢማሙ አንተ ነህና የምትሰጠው ነገር ግን የለህም ራቡን የምታበላበት የምታጠጣበት ነገር የለህም ግን ካንተ ያጠገብ ጠግበው በልተው እንዲወጣ ያስፈልጋል ለምን የረሃብን በረካ ለአላህ ሱብሓነሁ ወተዓላ ብሎ እቺን የአላህን ቀደር መቀበል ትግስት ስላደረከው ብቻ አላህ በልተ ከምትጠግበው የበለጠ አጅር እንደሚሰጥህ እቺን ታጠጣለህ እቺን ታበላለህ ደስ ብሎ ለካ በራብኩበትም አጅር አለኝ እንዲያ ሸሪዓቱል ኢስላም ጉድ እኮ ነው ያለው ነብዩ አለይሂ ሰላቱ ወሰላም የአጅሩንና የበረካውን እየተናገሩ አንዳችሁ ባለቤቱን እስከ ማጉረስ ደረጃ ድረስ ምንዳ ይሰጠዋል ከሷ ጋር ሐላል ሚስቱ ነች ከሱ ጋር በመተኛት ደረጃ አጅር ይሰጠዋል እንጂ ይሄማ ያ ረሱላህ አጃይብ አይደለም ለራሴ ፍላጎት እኮ ነው ሂጄ እሷን የሚፈልጋት ባለቤቴን ለዚህ አጅር ይሰጠኛል አለ ተገርሞ አዎ ያንን ሐላል ውስጥ ያስቀመጥከውን ሄደ ሐራም ውስጥ ብታስቀምጥ ምን ታገኛለህ ይሄማ ትልቅ ኃጢአት ነው ትልቁን ኃጢአት ትተ ሐላሉን እንዳስቀመጥከው እሷን በመሰተርህ አንተም ሐላል ውስጥ በመጠቀምህ አጅር ታገኛለህ هذا هو الدين هذا هو الشريعه እንደዚህ አድርገህ ሰውን በመጣበት ስታስተናግድ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ እንደዛ ነው ወጣቱ ሲመጣ የሚሰጡትን ምክር ለሽማግሌ አይሰጡት ደካማው ሲመጣ የሚሰጡትን ቀውዩ ሲመጣ አይሰጡት ይሄንን ባህሪ አውቀን ለነዚህ ሰዎች እንድንዘጋጅና እነዚህ ሰዎች እንድናስተናግድ ነው አላህ Subhanahu Wa Ta'ala ከኛ የሚፈልገው والخطيب الناجح لا بد أن يكون ودودا ومحببا إلى الناس በጣም የታደለ ኸጢብ ማለት አዋቂ በሳል ኸጢብ ብሎ ማለት በሰው አጠገብ ተወዳጅ መሆን ቢድዓን ሰርተን አይደለም ሰዎች የሚፈልጉትን ብቻ አሟልተንላቸው አይደለም በቆንጆ ስነ ምግባር ነብዩ አለይሂ ሰላቱ ወሰላም ካነ ሐይያን ከሪመን بينما هو شجاع لا يوازيه احد በጣም አይናፋር ናቸው
በጣምም ጀግና ናቸው። የአይነፋርነትን ቦታ አይነፋርነት ነው የሚያሳዩት። ጀግንነት የሚፈለግብህ ቦታ ደግሞ ጀግንነት ነው የሚያሳዩት። يقول صحابي الجليل كانت في المدينة وقعة በመዲና ውስጥ አንድ ጉድ ክስተት ተገኘ አንድ ቀን አለ። ሰው ሁሉ ተደናገጠ በቤቱ ባለበት አለ። በሚደናገጥበት ጊዜ ጎበዝ የሚባለው ሰው ሰይፉን ይዘው ወንቴውን ይዘው ምኑን ይዘው ከነበሩ እንደዚህ ያለ ግራ ቀኙን እያየ እንደወጣው የአላህ መልእክተኛ በባዶ ፈረስ ላይ ተቀምጠው መዲናውን ዞሮ ለተሩዑ ምንም አትፍሩ መግናዎቹ ራሳቸው ቀስ ብሎ እንትን እያሉ እየተጠናቀቁ ሲወጡ ነብዩ ይሄንን ከተማ ባዞሩትና ሁሉን ነገር እንትን አድርጎ በመጡበት ጀግንነት የሚፈልግበት ሰዓት እንደዛ ነው መሆን ያለበት። አልኸጢብ ካነ ሰለላሁ ዐለይሂ ወሰለም ኹጥባ ሲያረጉ ሙእሚን ነው የሙእሚን ባህሪ መሆን አለበት። ለማላለት ሲፈለግ እንዲላላቸው ጠንካራ ጎንና አስፈሪና የሚያስደነግጥ አይደለም። ምን ጊዜም ከሕፃኑ ጋርም ጊዜ አለው፣ ከሴቶቹም ጋርም እንደዛ ነው። ደካማ ሴት መታ ነብዩ ሰለላሁ ዐለይሂ ወሰለም ጫፋቸውን ይዛ ታቆማለች ለተወሰኑ ደቂቃ ሐጃዋንና ጉዳዋን በምስጢር ትነግራለች። ኧረ እባክሽ አንቺ እኔ የአላህ መልእክተኛ ነኝ እኮ እቺ ደግሞ ምንድነች አላሉ። ጀግናውም ሲመጣ ማንንም ሲመጣ ይሄንን ነው ባህሪውን ማስቀመጥ ያለብን። ሙእሚን ኸጢብ ይሄን ነው የሚያደርገው። ፎቅ ላይ ተቀምጧል፣ ህዝቡ እዚህ ታቻሉ አይደለም። ወረድ ብሎ ከህዝቡ ጋር ጉዳያቸውንና ሐጃቸውን መጨረስ የሚችል ሰው ነው። ሐጃቸውንና ምስጢራቸውን አውቆ መድኃኒት የሚሰጥ ነው። አልኸጢቡ ናጂህ የሚባለው የግሻ መጃሊስ الناس ሰዎች በተሰበሰቡበት ይሄዳል። ሁሉ ጊዜ ብቻ ተሰብስቦላቸው ሰዎች እንዲመጡ ሳይሆን ለጉዳያቸው ለአካባቢያቸው በሚያደርጉት ስብሰባ ላይ ይመጣና ሰላም አለይኩም ወራህመቱላህ ምን ላግዛቸው። ህዝባዊ አኗኗር ነው። ይሄ ደግሞ ሰው ለሙሐደራ ጊዜ ብቻ አይደለም የሚሰበሰቡልኝ፣ ለጉዳያቸው ሲጨነቁም ከነሱ ጋር መካፈል አለብህ። ያንተን ሐጃና ያንተን ጥሪ እንዲቀበሉልህና እንዲካፈሉልህ አንተም የነሱን ችግር ተካፈልላቸው። ምን አገባኝ ስለነሱ ስብሰባ፣ ስለ ብሔረሰብ ጉዳይ ምን አገባኝ? አንተ አልሙእሚኑ ከልመጠር ሐይሱማ ወቅዐ ነፈዕ። ሙእሚን እኮ እንደ ዝናብ ነው፣ በወደቀበት ያበቅላል ያተርፋል። እንደዛ ነው መሆን ያለበት አልኸጢቡ ናጂህ። وكذلك الخطيب الناجب لا بد أن يكون له مكان في قلوب الناس በሰው ልጆች ቀልብ ውስጥ ትልቅ ቦታ ሊኖረው ይገባል። ብዙ ጊዜ من كان لله كان الله له። ዋነኛው መጀመሪያ አንተና እሱ መሃል መስተካከል ያለበት አላህ ነው። አንተ እሱና አንተን መሃል ካስተካከልከው يصلح الله ما بينك وبين الناس الله سيكفيك። አንተና ሰው መሃል አላህ ነው የሚያስተካክለው። ለምን? አንተና አላህ መሃል ሰላም ስለሆነ። እቺ ምስጢራዊ ጉዳይ ነች። ይሄንን ትምህርት ብቻ በመውሰድ እንዴት ሰዎች ይወዱኝ ይገባል፣ ሊወደዱኝ ይገባል፣ እኔ እኮ እንደዛ ነኝ እንደዚህ ያደረኩላቸው። አልሙእሚን ينسى ما قدم للناس من الخير ويتذكر ما قدموا إليه። ሰዎች ያደረጉለትን ያስታውስ እንጂ ለሰው ያደረገውን ማስታወስ አይገባም። በመሰረቱ ሰው የፈለከው ቸር ብትሆን እኔ እኮ እንዲያረኩልህ፣ እኔ እኮ ነኝ ያዳንኩ፣ እኔ እኮ እንዲያረኩልህ እኮ አይወድም ሰው። እውነት አድርገለታል እኮ እሱም የሆነ ሌላ ቦታ እያመሰገነ ሊሆን ይችላል፣ ግን አንተ ካንተ አንደበት እንዲወጣ አይፈልግም። ምን አረኩላችሁ እኔ እንደውም አስቸገርኳችሁ እንጂ ይቅርታ አድርጉልኝ አላህ ጀዛ ይክፈላችሁ ስትለው ሱብሃንአላህ እኛ ምን እንበል ይላሉ። የሚሉትን ያጡልሃል። አንተ ምን ሰው ደግሞ እንደዚህ የሚያወራ ሁሉ ጊዜ በሄደበት እኮ እንዲያረኩልኝ። ዛሬ ዘመን ኡስታዞች መሻይኾች ደረሳ አላቸው ያስተምራሉ አይደል? ዛሬ ምን መጣ ዘመኑ አንተ ያስተማርከው ጣሊቡ ወይም ተማሪው የኔ ጣሊብ ነው የኔ ተማሪ ነው ማለት የማይወድበት ደረጃ ተደረሰ። ምን የኔ ደረሳ እያለ ይውላል። እኔ አሁን ሼኽ ነኝ እኮ የድሮ ደረሳነት ያወራል እንዴ? እኔ አሁን ሼኽ ነኝ። ሱብሃንአላህ ከራማውን አላወቀም። ራስን ከፍ በማድረግ ደረጃ ላይ ሰው ራሱን ረስተዋል። እኔ እንዲያረኩልኝ እኔ እንዲያስተማርኩ እኔ እንዲያላልኩም አንተ እንዲነ አይደለም። النبي صلى الله عليه وسلم ያጠፉትን ሰዎች እጅ ከፍንጅ ይዞ ያሉ እዛን ጊዜ እንዲሉና መንበራቸው ላይ ወጥቶ ما بال اقوام يفعلون كذا وكذا አሉ። ከዚህ የሆኑ ሰዎች ምን ሆኖ ግን እንዲና እንዲ መሆን የሌለበትን የሚያደርጉት ለምን? ሰው ሁሉ ማን ይሁን ይላል። ባለቤቱም እዚህ ትምህርቱን እያገኘን ሁለት አይለምደው። አንተ ሰውየው በቀደም ይቻለሁ እኮ አንተ ሁሉ ጊዜ እንደዚህ ነህ አንተማ ብለህ ሰው ውስጥ ካዋረድከው መልሰህ ታገኛለህ። እሱን ሰው አይቻልም።
ቀልብ ሰው ልጅ እንደ ቀልብ ነገር ነው፣ እንደ ብርጭቆ ነገር ነው። አይወደውም፣ ደስ አይለውም። እንዲያረኩልኝ ማለት አብሽሩ፣ ምንም ችግር የለም፣ ተዋት። طيب الخطيب الناجح لا بد أن يملأ مجالس الناس بحسن الذكر وباستقامة الفكر. ብዙ ጊዜ አብሽሩ፣ ብዙ ጊዜ ሰው ሲቀመጥ ዓሊሙ ኸጢቡ ከሰው ጋር ሲቀመጥ የሰው ቀልብ በሌላ ነገር እንዳይሟላ ተዋት የአላህ ምስኪን ነች፣ ምንም ሰው አታረገው። የሰው ቀልብ እንዳትወሰወስ፣ የሰው ጭንቅላት በሌላ ነገር እንዳይበታተን የሚሰበስብ ኸጢቡ ናጂህ ይባላል። ሰዎች እነዚህ የመጡት ሁሉ በተለያዩ አመለካከት ነው የመጡት። ተጨናንቀው፣ ሌላው በኢዳ፣ ሌላው ከሰው ተጣልቶ፣ ሌላው በምን ሌላው ሸይጣን ብዙ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት የልተኢሙ ቁሉበ ብነ አደም ከማ የልተኢሙ ሰቢዩ ሰድየ ኡምህ፣ ሕፃኑ የእናትን ጡት ጨብጦ እንደሚመጠው ሸይጣን የሰው ልጅን ቀልብ መጠው ይይዛል። ፈኢዛ ዘከረ አላህን ያስታወሰ ጊዜ እንኸነስ ይጠፋል፣ ይደበቃል። ወሊዛሊከ ሱሚየ አልኸናስ አለዚ ዩወስዊሱ ፊ ሱዱር ናስ ፈኢዛ ነሲየ ዚክረ አላህ ረጀዐ። የአላህን ውዳሴ የአላህን ዝክር የረሳና በዱንያ ወስዋስ የገባ ጊዜ መልሶ ጭብጥ ያደርጋል ነፍሷን። ኸይር እንዳታስብ፣ ወደ ኸይር እንዳትሄድ። አዛን እዚህ በሚክሮፎን የሚጮኸውን አይሰማም። አልቃ ዐላ ቀልቢሂ ወሳውስ ሸተተ አልአምር ወወስወሰተ ሰድር፣ እንደዛ ያደርገዋል ሰው ልጅ። ስለዚህ እችን ቀልብ በዝክር እንድትሟላና በመዋደድ እንድትሟላ ማድረግ ይገባል። ወከዛሊከ አልኸጢቡ ናጂህ ላቡዳ አን ዩድሪከ አላመ ልኡመቲ ወየተቃሰመሃ መዐሁ። የኡመቶችን ጭንቅ የኡመቶች በየዘመኑ አላህ ፈተና ይለቃል። ወጀዐልና ባዕደኩም ሊባዕድን ፊትነተን አተስቢሩን። ሱአል እስትፍሃም ፊህ ቢመዕና አልአምር፣ እስቢሩ አተስቢሩ። ሰው አንዱ ላይ አላህ ፈተና አድርጎ ለቆታል። ሚነ ናሲ መን የዝሀቡ ቢሊባስ ናሲ ወቁሉብሁ ሸይጣን። ሰው ልጅ ሆኖ የሰው ልብስ ለብሶ የሚሄድ ሰው ታገኛለህ፣ ቀልቡ እንዳለ ሙሉ ሸይጣን ነው። ይሄ ነው ነቢዩ ዓለይሂ ሰላቱ ወሰላም አንድ ቀን የሆነ ሰውየው የአካባቢ አስተዳዳሪ ነው፣ ከማዶ ብቅ በሚልበት ጊዜ ብእሰ አኹል ዓሺረቲ ወብኑል ዓሺራ አሉት። አይሻ አጠገባቸው ነች እየሰማች። አይከፉ የከፋ የጎሳው ልጅና የሰዎች መሪ አሉት። አይከፉ የከፋ ሸይጣን ኢብሊስ ላዒን ነው። በቃ ይሄ እንደ አብደላህ ብኖ ኡበይ ብን ሰሉል ነው አለችው አይሻ። እሳቸው ጋር ተቀርበው ሰላም አለይኩም ሲሉ ወአለይኩም ሰላም ወራህመቱላህ ያ ሰይድ አልቀውም ተዓላ አጅሊስ ያለ እንደ አባበክር ነው ያቀረቡት። እዛ ጋር ደግሞ እንደ ሸይጣን ነበር። አይሻ ተገረመች፣ የምትይዘውን አጣችና ወላሂ ያ ረሱላላህ ማ ረአይቱ ሚንካ፣ ከርሶ አይቼ አላቅም እንዲህ አይነት ባህሪ። ሰውየው ከማዶ ብቅ ስል የሸይጣኑ ሸይጣን መሆኑን ተረዳው ከርሶ አባባል። ወደዚህ ሲቀርብ ደግሞ እንደ አባበክር ስዲቅ ነው ያቀረባችሁታል። ፈቃለ ሰለላሁ ዐለይሂ ወሰለም ወፊዳሁ አቢ ወኡሚ መታ አሂቲኒ ኻኢነን ያ አይሽ፣ እኔ ሁለት ምላስ መኖሬን መቼ ተረድተሽ ታውቂያለሽ? መቼ ተገናዘብሽ ከኔ? አዎ ስላልተገናዘብኩ ነው። አንድ ነው የእርሶ ቃል። አዎ እነ ሸረ ናስ ዐንደላህ መን ተረከሁ ናሱ ኢትቃአ ሸሪ። የሰው ሸረኛ ሸር ብሎ ማለት ቅያማ ቀን ሰው የሱን ሸር ለመጠናቀቅ በአፉ ይመጣና አንተ ሙሲባ ነው የሚሄደው ሙሲባ ሸይጣን በሰው ምስል በሰው ፎቶ ማለት ነው። ሃጂ ሰላም አለይኩም እንዴት ናችሁ? አፊያ ማሻአላህ ሲያልፍ ጊዜ አላህ ለዕነተላህ አለይከ ያ አኺ በላ ይውረድብህ። እንኳን ሸሩን አላህ ያሳለፈልኝ። ዝም ካልከውና ኮስተር ካልከው እውነቱን ከገለጽከው እኮ እዛን ጊዜ ነው እስር ቤት የምትሄደው፣ ወይም ደግሞ እዛን ጊዜ ነው ጭምቅ የሚያደርገው። ሙሲባው አይቻልም። ስለዚህ ከሙሲባው ማምለጥ ምን ታደርጋለህ? ሰላም አለይኩም ሃጂ ማለት ደግሞ እኮ ከፍ ከፍ አድርገህ ማሳለፍ አለብህ። ያለዛ በላው ይሰራጭብሃል። የሰው ሸርኛ ሰው በእንዲህ አይነት ባህሪ በሚሄድበት ጊዜ እንዴት ማስተናገድ መቻል እንዳለብህ። ለዛ ነው አላህ ተባረከ ወተዓላ ኢላ አን ተተቁ ሚንሁም ቱቃ፣ ሸራቸውና ፈተናቸውን ለመጠናቀቅ ካልሆነ በስተቀር ቀጥ ብላችሁ ያለችዋን ሁኔታ ግልጥ አድርጉላቸው ይላል አላህ ተባረከ ወተዓላ። ስለዚህ ሙእሚን ወይም ዳዒ ኸጢብ ናጂህ መሆን የኡማውን ችግር ባህሪያቸውን ማወቅና ችግራቸውን ተካፍለው ከነሱ ማቅለልና ወደ እነሱ ቀልብ ደስታውን ማስገባት። እንደዛውም አልኸጢቡ ናጂህ ሁወ ኢፍራዙን አሲሉን ዩድሪኩ ዐዘመተ አልአማነቲ ወሀጅመ አልመስኡልያ ትጃሃ ኡመቲህ። አልኸጢቡ ናጂህ ብሎ ማለት
من يدرك تلقوا ኃላፊነት تلقوا أمانة سوف اللفيت مقوم قدم انت تقصكوت مالتنا إذا صلى أحدكم بالناس فليخفف فإن فيه الضعيف والسقيم وذا الحاجة صلاة ما قوم صلاة ما قويت صلاة ما سرزم እየተወደደ ያለ ግን ኃላፊነት ስትወስድ ጊዜ ለሰዎች አቅልሉ ሰላትን ቀለል አድርጋችሁ ስገዱላችሁ ዋሽንት የማይቆጣጠር ሰው አለው ጉዳይ መሮጥ ነው ትኬት ቆርጦ እዚህ ጋር አስቀምጠው ባሱ ሊያመልጠው ነው ወይም ጣይራው አየሩ ሊያመልጠው ነው ግን ሰላተል ጀማዓ ማግኘት አለብን ብሎ ከነፍሱ ጋር ተላትሞ የመጣ ሰው አንተ ግን ሱረቱል በቀራ ተጀምር አፈታኑን አንተ ያ ሙዓዝ አንተ ሰውን ትፈትናለህ እንዴ ያሉ ቦታውን ካለፈም ደግሞ ፈተና ሊሆን እኮ ነው أمن هو قانت آناء الليل ساجدا وقائما ይሄ ነው ውዳሴው አይደለም ግን ሰው ኢማም ሆነ ስታሰግድ ቀለል አድርግላቸው ብቻዬን የሆነ ጊዜ ሱረቱል በቀራ ተጨርስበታል ግደለ الخطيب الناجح ይሄንን ምስጢር ማወቅ ይኖርበታል ነው له همة عالية የሱ ሐሳብ ከሰው ሐሳብ ጋር አንድ አይደለም ሰዎች ዛሬ ካገኙ ደስ ብሏቸዋል በቃ የኸጢቡ የኢማሙ የአሚሩ የዳዒው ህማ ሩቅ ማሰብ አለበት መቼ ይሄ ኡማ ሁሉ በእጄ ሂዳያ ያገኛሉ لا يهدي الله بك رجلا واحدا خير لك من حمر النعم ይሄ ሁሉ አላህ Subhanahu Wa Ta'ala ባንተ እጅ ላይ ሂዳያ ቢሰጣቸውና ወደ እስልምና ቢመልሳቸው ሰላት ምንነት የማያውቀው አላህ መስጂድ አስገብቶ ቢሰግደው ባንተ ስነ ምግባር ባንተ ጥሩ ቃል ባንተ ስጦታ አው ነብዩ ሰለላሁ ዐለይሂ ወሰለም በቁርአንና በሐዲስ ብቻ እኮ አይደለም ዳዋ ያደረጉት جاء رجل الى رسول الله صلى الله عليه وسلم كان يجمع على رسول الله صلى الله عليه وسلم القبائل ነብዩ ላይ ሰለም የተለያዩ ብሔረሰቦችን ያነሳሳባቸው ነበር አንድ ቀን ተቸግሮ መጣሳቸው ሲመጣ ጊዜ ስለመላሉት ምንም መላሉት ሻሃዳ ያዝ አንተ አላህ ፍራ አላሉት ምን ነበር ሀጃዋን والله عندنا مشقه عندنا كذا ብዙ ችግር አለብን ያ ቢላል تعال አሉት የዘካንትኖች አሉ 30 ፍየል ሰጡት ምንም ዳዋ አላረጉለት 30ውን ፍየል ነዳና ወደ አካባቢው ሄደው ምን አለ ማን አራዳ ከናንተ ህዝብ ወይ አሁን እኮ አዋጅ የሚያወጣው ምንም ዳዋ አልተደረገለትም የመጨረሻ ሀብታም መሆን የፈለገው ሰው ወደ መሐመድ እንዲከተል አሁን ካሁኑ ጀምሯል ዳዋ ጀምር በስጦታ ነው ቀልቡን የያዙት ይሄ ነው መሆን ያለበት ና አዎ ሰው ከሱናው በታች እንዲሰራ ተገበረ ያስባል ብዙ ማህበረሰብ ብዙ ስላለ የታባራ ያስፈልጋል ምክንያቱም አንዳንድ ጊዜ ለታባ ስለሚኖር መቼም የምንመራው በቁርአንና በሐዲስ ስለሆነ ከዚህ በላይ ያው የነብያችን አለይሂ ሰላቱ ወሰለም አስተማሩ ነገር የለም በዛ መልኩ ስለምናይ የደግመን ታሳገዳችሁ አብራ ለምን ፈታክ ስለናረግ ማለት ነው አዎ ወደ ቅድም ስናገር ቆንጆ አባባል ነው እኔ ማንን እያናገርኩ እዚህ ቁጭ ብዬ በብዛት ስለሚያውቅ ዑለማዎች ስለሆኑ ምን እንዳሰብኩበት ስለሚረዱት ብዬ ነው አንድ ይሄ ነው ሌሎች ደግሞ እሳቸው እንዳሉት ኢማም እኮ ሰላትን ቀለል አድርጎ መስገድ አለበት ተብሏል አንድ ጊዜ ቅሳ ነበረ ኮሚቴዎቹ ተስማሙና ይሄ ኢማም መቀየር አለብን አሉ አንዱ ደግሞ ትንሽ እንደኔ ቀጠን ያለ ደረሰ ተቀምጧል ኢማም ለመሆን ሼኹን መቼ ከዚህ በጣልኩ ይያለ ከዛ በኋላ ምን ሆነ ኢማሙ አለው ሰላትን ያስረዝምብናል እኮ ይሄ ሰላት አስረዝምባቸው እኔ እኮ በጉድ እንደ ጉድ እኮ ነው የሚያሰግዳቸው ኢማም ብታረጉኝ ጊዜ አለ ከዛ በኋላ ቆይ ለዛሬ መኮራ ኢማም ሆነልንና እስቲ ያሰግደንና ያዋለን አጭር ያለችው አጭር አያ ፈልገው الله أكبر فاتحة ጨርሶ مدهامتان الله أكبر ከዛ በኋላ ሰላት ከጨረሰ በኋላ እንዴት አያችኋል የሰውን ነገር ተመልከቱ አዎ በጣም አጠር ያለች አያ ቀረ ግን መዷል ወደሃመታን ብለን ትንሽ አረዘምኩ አሉት ጉድና ጉድ ሰው ልጅ ቅድም የሰው ልጆችን ባህሪ ማወቅ አለብን ያልኩበት ምክንያት ለዚህ ነው ብታስረዝመው እንዲህ አረግ ይላሉ ብታሳጥረው غاية لا تدرك إرضاء الناس غاية لا تدرك እንደተባለ ነብዩ አለይሂ ሰላቱ ወሰለም ሁለት ረካዓ ከእንቅልፋቸው እንደተነሱ በሰላታቸው ሰላት ለይልን የሚጀምሩበት ሁለት ረካዓ አለች በጣም ቀለል ያረጋሉ አለች አይሻ ረዲየላሁ ዐንሃ የሷ ቁንጅና መልካምነት ያቺ ሁለት ረካዓ ይህ ነው ብዬ ልገምት አልችልም የነብዩ ሰለላሁ ዐለይሂ ወሰለም አሰጋገድ በአንድ ረካዓ 3 ጁዝ የሚቀሩ ናቸው ቂያሙል ለይል ላይ ቀለል አድርጌ አሰግድ ያሉበት ጊዜ ኡስታዝ እንዳሉት ጀዛሁላህ ኸይር በሙዓዝ ሐዲስ ላይ ግልጽ ሆኗል ሱረቱል በቀራን አታጨምርባቸው ሰዎች ላይ ሱረቱል አዕላ የታለ ሰብህ እስመ ረቢከል አዕላ የታለ ያሉት ወለይሊ ኢዛ የግሻ የታለ ቀለል አድርጎ የሚሉት ለካ ሰብህ እስመ ረቢከል አዕላ ለና ወለይሊ ኢዛ የግሻን የሚመጥን ነው የሚለው መሆኑን ተረዳን ማለት ምክንያቱም የኛ ባህሪ የተለያየ ስለሆነ ቅድም እንዳልኩት
እንዴ ኡስታዝ በቀደም ሰላት ቀለል አድርጋችሁ ስገዱ አላልክም አንተ ደግሞ ምን እንደ ወይሉ ለኩል ሁሉ ትቀርብናለህ እንዳይለው ሰብህ እስመ ረቢከል አዕላና ወለይሊ ኢዛ የግሻ ነው መጠኑ ምክንያቱም ጡማኒናም ያስፈልጋል አጡማኒነቱ ምን አርካን ሰላት አብዱላህ ብን መስዑድ አንድ የሆነ ሰው አይተው ሩኩዕና ስጁዱን የማይሞላ ሰው አይተው ወለዚ ነፍሱ አብዱላህ ቢየዲህ ለኢን ማተ ሃዛ ዐላ ሃሊሂ ሃዚህ ለቀድ ማተ ዐላ ሚለትን ገይረ ሚለቲል ኢስላም ሩኩዕና ስጁዱን ጡማኒናውን እርካታዋን ሳያሟላ የሚሰግድ ሰው አይተው ይሄ ሰውየው ሰላቱን ከእንዲህ አይነት መልኩ ቀይረው አሟልተው ሩሑን ሀይአቱን ክብሯን አቋቋሟን አቀራሯን ሩኩዓን እርካታዋን አሟልቶ ካልሰገደ ከእስልምና ውጪ ሆኖ ነው የሚሞተው ሸሃዳ አጥቶ ነው የሚሞተው ኻቲማ ጠፍቶ ነው የሚሞተው ይሄ ሰውየው ብሎ አብዱላህ ብን መስዑድ ወሁ አፍቃሁ አስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም ቀለል አድርጉ ማለት ኡስታዝ ያሉት ትንሽ መሀልኛው ማድረግ እኔ ደስ ብሎኛል ብዬ ሐፊዙል ቁርአን ስለሆንኩት ሱረቱል በቀራና አለ ኢምራንን ህዝቡ ላይ እንዳልቀራ ነው ሰላቱን ትቶ ስለረዘመበት ትቶ ወደ ቤቱ የሄደ ሰው አለ በነብዩ ጊዜ ሰለላሁ ዐለይሂ ወሰለም ነብዩ ጋር እየተደገፍኩ ወለ አንተ ደግሞ እኛ እየቆፈርን ነው ምን ወለው ያኺ ሱረቱል በቀራ አትቅራብን ብሎ ሰላቱን አቋርጦ ይሄደው ነብዩ ሰለላሁ ዐለይሂ ወሰለም ያስተረቁት ሰው የቅሳ አላቸው ሰላትን ደርሷል ኢንሻአላሁ ተዓላ እና አንድ ዳዒ የነብዩ ሰለላሁ ዐለይሂ ወሰለም አኽላቅ በቂ ነው ሸማኢሉ ረሱል ሰለላሁ ዐለይሂ ወሰለም ዑለማዎች አልፈው አስቀምጠዋል የነብዩ ሰለላሁ ዐለይሂ ወሰለም ባህሪ እቺን ባህሪ በመቅራት የኛን ዳዕዋና የኛን እርካታ የኛን እንቅስቃሴ ለሰዎች ቁድዋ ሐሰና ቁድዋ ኡስዋ ለሰዎች ቆንጆ ትስስር ቆንጆ መሪ ልንሆን የምንችለው የነብዩን ሰለላሁ ዐለይሂ ወሰለም ባህሪ ስናውቅና በደንብ አድርገን በህይወታችን ላይ ስናመጣ ነው ለኡማው አሚር በሚሆንበት ጊዜ ወላሂ አንድ ሰው አንድ ቀን ምን አለኝ ሼኹ ለምንድነው ጀላቢያ አትለብስም ጀላቢያ ይወደዳል አንተ አሁን ማሻአላህ ኡስታዝ ነው ስል አይ በቂ የሐዲስና የዕልም የፍቅህ ዕልም ስለሌለኝ ጀላቢያ ለብሼ ሼኽ መስዬ ሰላቴ ላይ አንድ ነገር ካበላሻውት ሰዎች ሼኽ እንደዛ አደረገ ብሎ በስተቴ እንዳያስሩ ብዬ ነው የመጨረሻ ጥንቃቄ ማለት ነው አንድ ዳዒ አንድ ኢማም አንድ ዓሊም አንድ ኸጢብ ዙሪያውን በደንብ አድርጎ መፈተሽ እንደ ራሴ ብቻ ሳይሆን እንደ ህዝቡ እንደ መሰለህ ብቻ ሳይሆን እንደ ሸሪዓው ምን ሰው ካንተ የምትገኘው ጥቃቅን ስተት ተራራን የምታክል ነው አዋምና ሰዎች ተራ ሰዎች ጋር ማለት ነው እንደ ሼኹ እኮ እንዲያረጉ በዚህ ጭቅሳ አቆማለሁ አንድ ቀን አንድ ሼኽ ሰላቱ ጀናዛ እየሄዱ ነበር እና በጣም ዝናብ ነው ገጠር ላይ ውሃ ሽንታቸው መጣች ውሃ ሽንታቸውን ጨርሰው ለካ ሰውየው ቡና ለቃሚ ነው ቡና ውስጥ ሆኖ ያያቸዋል እና የሚያደራርቁበት ነገር አጥተው ጋቢያቸው ነበር በጋቢ ጫፉ አደራረቋትና ጋቢዋን ቆጥረው በኋላ ሊያጥቡት እኮ ቆጥረው በቃ ሰላቱ ጀናዛ ሲሄዱ ጊዜ ሰውየው ለካ ያደራርቅ እንዴ ልብስ ነጀስክ እኮ ያረባ ካንተ ሼኽ ራሱ የበለጠ እኔ ካንተ ትበልጣ ከሼኹ ትበልጣለህ አንተ በጋቢያቸው ሲያደራርቋቸዋለሁ ይላል አሁን የሰው ማን ይመልሰዋል ከተራ ደረሰ ጋር የዘማል እንደ ሼኹ ራሱ እንዲያርጓል ብለዋል እና እኛ ከማናቅበት ቦታ ሰው ሆኖ ያየናል ራሱ አኽላቅ ከዑለማዎች መማር አለብን የፈለገ ነገር በሳቸው ላይ የሚመጣው እኔ ነፍሴን አስቀድማለሁ እንጂ እሳቸውን አይነካቸው እስከዚህ ደረጃ ድረስ መዋደድ አለብን እኛ ያጣነው ገንዘብ አይደለም ያጣነው ስልጣንም አይደለም ያጣነው መዋደድን ነው ያጣነው ወንድማማችነትን ነው ያጣነው ሁሉ ነገር አላህ ሰጥቶናል ብዙ አጃይብ አለ ከትናንት ወዳ ጀምሮ አልহামዱሊላህ የጎረፈላችሁ ያለው ዒልም አለ ስለ ወንድማማችነት ስለ አንድነት ስለ መያያዝ ስለ መቀራረብ ስለ መዋደድ ብዙ ታጥታችኋል ከዑለማዎቻችሁም አልহামዱሊላህ እየጠጣችሁት ነው አሁን ደግሞ በበለጠ ከዚህ በፊት በበለጠ ራሳችሁን አከናውናችሁ ራሳችሁን አሳምራችሁ ዑለማው መርጣችሁ ዳዒዎችን አስቀምጣችሁታል አላህ መንገዱን ኢንሻአላህ ገር በገር ያደርግላችሁ ሰላቱም ስለደረሰልን ዱዓም ያስቀምጥልን ይሄ ጽብ እንዴት እንደሚያምር እንግዲህ ታያላችሁ ጀዛከላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ወራህመቱላህ ኢንሻአላህ አሊሞቻችን ለምታደርጉ ማያዘን እኔም አሁን ለወገራ ላይ አይናችን የተከፈተ ነው በተለይ ለማለት የሚያፈቃቸውን አሊሞች እዚያ ተገባችን ሰላም ወራህመቱላህ ያከላህ ብዙ ነገሮችን እየተማርን ያለ ነው እንደምን ብሎ ደግሞ ከፋላ የሚመጣ ሰው ከፋሉ ወዶ ነው የሚባለው ቀልቡ ደግሞ ወደ ነው የሚከለከለው አላህ ሁሉ ቀልባቸው ወደ ይከለከላል አሚን ሙሐመድ ዘይድ አብዱ አውርተናል ሐቂቃ ሳቸውም ይሄን አገር በጣም ወደውታል ጀማዓውንም ወደውታል ያለው ክብር ለእንግዶች የሚሰጠው ለዓሊሞች የሚሰጠው ቦታ ክብር ወላሂ በጣም ተረድተውታል እኛም አክብረናቸው
እነሱም ተከብረው እስከ መጨረሻው የሚቆዩ አላህ ያድርግልን። ዓሊም በሚጠለጠልበት ዘመን እኛ ደግሞ ስናከብራቸው ትልቅ ደረጃ ነው። እልሙም ኖሮን አይደለም ሐቂቃው የዓሊምን ደረጃም አውቀን አይደለም። ግን በቃ ሀይባቸው አንዳንዴ ስታየው የምታከብረው ሰው አለ። በዛ ልክ ነው እኛ ያየናቸው።